ፈረጃ የሚለው አዲስ ፊልም ገና ተሰርቶ ሳያልቅ ብዙ ተወራለት። በጉጉትም ጠባቂው ሆነን። ግን እኔ በጣም ፈራለሁ። ከተለመደው የፊልም ይዘት ምን የተለየ ቁም ነገር ይኖረው ይሆን? እንደተለመደው ተለያዩ፣ ተላመዱ፣ ተጋቡ፣ ተዋለዱ። ሆኖም የሄኒ ክሬዲቱ እንዳይወርድብኝ ፈራው። የሄኒ አድናቂ እንደመሆኔ ፊልሙ እንዲሆን የተመኘሁትን 5 ነጥቦች እንዲያቀርብኩ አድርሱልኝ አደራ። ደግሞ ይሄንን አንደኛ፣ ከተለመደው የደሃና ሀብታም ትረካ የወጣ ቢሆን። አብዛኛው የአማርኛ ፊልም በሀብታምና ደሃ ፍቅር ወይም በቤተሰብ ተቃውሞ በላይ የተንጠለጠለ ነው። ፈረጃ ከዚህ ወጣ ብሎ በሰው ልጅ ውስጣዊ ስነ ልቦና ሳይኮሎጂካል ዴፕዝ ወይም በህይወት ውጥረትና በምስጢራዊ ታሪኮች ላይ ያተኮረ ይሆን? ተመልካቹ ገና ከጅምሩ መጨረሻውን የሚገምተው ሳይሆን እስከ መጨረሻው ደቂቃ ድረስ ጥያቄ የሚያጭር ፕሎት ትዊስት ይኖረው ይሆን? ሁለተኛ፣ የገጸ ባህሪያት ውስብስብነት። በተለመዱ ፊልሞች ክፉና ደግ ተብለው የሚለዩ ገጸ ባህሪያት አሰልቺ ሆነዋል። በፈረጃ ውስጥስ ምንና ይሆን? ጀግናው ወይም ስህተት የሚሰራ ድክመት ያለበትና የሚጠላ ባህሪም ያለው ሰው ይሆንን? ተቃዋሚ ወይም ለሚያደርገው መጥፎ ድርጊት የራሱ አሳማኝ ምክንያት አለውና ተመልካችን እንዲያዝንለት የሚያደርግ ቢሆን? ምስል ላይ ደግሞ የአማርኛ ፊልም ትልቁ ድክመት ሁሉንም ነገር በንግግር ማስረዳት ነው። ፈረጃ በዝምታ፣ በአይን ጥቅሻ፣ በካሜራ እንቅስቃሴ፣ በምስል ብቻ ታሪኩን መግለጽ የሚችል ቢሆን። ገጸ ባህሪያቱ እንደ መጽሐፍ ወይም እንደ መድረክ ተውኔት ሳይሆን ተራ ሰው በመንገድ ላይ የሚያወራውን ያህል ተፈጥሯዊ ንግግር ይኖራቸው ይሆን? አራተኛ፣ የቴክኒክ ጥራትና ድባብ። ሲኒማቶግራፊ ካሜራው ዝም ብሎ ድርጊት የሚቀርጽ ሳይሆን እንደ አንድ ገጸ ባህሪ ሆኖ ስሜትን መግለጽ ቢችል፣ ለምሳሌ ጭንቀትን ለማሳየት የጠበቡ ፍሬሞች የሚጠቀም ይሆን? ድምጽና ሙዚቃ ተመልካች እንዲያዝን ወይም እንዲስቅ የሚያስገድድ ከፍተኛ የጀርባ ሙዚቃ የሌለው ይሆን? ይልቅስ የድባብ ድምጾች እና ስልታዊ ዝምታ በመጠቀም ተጽዕኖ የሚፈጥር ቢሆን? ከለር ግሬዲንግ ላይ የፊልሙ ቀለም እንደ ታሪክ ሙቀትና ቅዝቃዜ መለዋወጥ የሚችል ይሆን? ምናልባት ፈረጃ አምስተኛ፣ ፈረጃ የሚለው ርዕስ በጥልቅ የተጠቀመ ይሆን? ምናልባት ይህ ርዕስ በራሱ ትልቅ ትርጉም አለው። ፊልሙ የሰውን ልጅ ማህበራዊ ደረጃ፣ የሞራል ልኬት ወይም የህይወት ምዕራፎች በረቀቀ መንገድ የሚተነትን መሆን ይሆን? መጨረሻ ፈረጃ ፊልም ሁሉ ነገር በሰርግ የሚጠናቀቅበት ሳይሆን ተመልካች ሲኒማ ቤት ውስጥ ወደ ቤቱ ሲሄድ ለቀናት የሚያወራውና የሚያስብበት ጥያቄ ጥሎ የሚያልፍ መሆን አለበት ብዬ እመኛለሁ።